ሰላም ዛሬ በጣም ወሳኝ ስለሆነው የሳንባችን ጤንነት እናውራ። ይህንን መረጃ እንደ አንድ ቀላል የህክምና ስልጠና ልናየው እንችላለን። ይሄውም ባዮሎጂካል ወይም ተፈጥሯዊ የሳንባ ማጽዳት ዘዴ ማለት ነው። እስቲ አስቡት፣ ለአመታት ሳንባችን ውስጥ የተከማቸውን ቆሻሻ በ7 ቀን ውስጥ ብቻ ጠራርጎ የሚያጸዳ አስደናቂ መመሪያ ብናይስ? ዋው! ይህ አባባል በጣም ከባድ ይመስላል አይደል? ግን እውነቱን ለመናገር የማናስተውለውን ነገር ነው ቁልጭ አድርጎ የሚያሳየን። በየቀኑ ዝም ብለን የምንተነፍሰው አየር ውስጥ በውስጣችን ምን እያከማቸ እንደሆነ ማሰብ የችግሩን ስፋት ለመረዳት የመጀመሪያው እርምጃ ነው። ይህንን ጥያቄ ለአንድ ሰከንድ እናስብበት። ብዙ ጊዜ የትንፋሽ ማጠር ወይም ስር የሰደደ ሳል ሲገጥመን የእርጅና ምልክት ወይም የአየር መቀየር መስሎ ሊታየን ይችላል። ነገር ግን ምናልባት ከዛ የጠለቀ ምክንያት ቢኖረውስ? የችግሩን ጥልቀት ለመረዳት እስቲ ትንሽ እንመርምር። ሳንባዎቻችን በየቀኑ ምን አይነት ጫና እንደሚገጥማቸው ለማየት ሁላችንም የምናውቀውን አንድ ምሳሌ እንጠቀም። የመኪና ማጣሪያ ፊልተር እንዴት በጭስና በቆሻሻ ተዘግቶ መኪናውን እንደሚያፍነው እናውቃለን አይደል? ሳንባችንም ልክ እንደዚህ ነው። በየቀኑ በምንተነፍሰው አየር ውስጥ ባሉ በአይን በማይታዩ ብክለቶች ቀስ በቀስ ይታፈናል። ስለዚህ ይህ ስር የሰደደ ሳል የእድሜ ብቻ ሳይሆን የቆሻሻ ክምችት ምልክትም ሊሆን ይችላል። ለዚህ ሂደት ሳይንሳዊ ስም አለው። ኦክሲዴቲቭ ስትረስ ይሉታል። በሰውነታችን ውስጥ እንደሚፈጠር ዝገት ነው። የአየር ቧንቧችንን ቀስ በቀስ እየበላ የሚጎዳ ሂደት ነው። እሺ፣ ስለ ችግሩ በበቂ ያውርተናል። አሁን ደግሞ ወደ መፍትሄው እንምጣ። መፍትሄው ደግሞ በጣም የሚገርም ሆኖ በጥንት ጥበብና በዘመናዊ ሳይንስ የተረጋገጠ ነው። ይህንን ታሪክ ስሙ እስኪ። ከረጅም ጊዜያት በፊት ነገስታት ለቅርንፉድ ሲሉ ጦርነት ይገጥሙ ነበር። አስቡት፣ ለቅመም። አሁን ሳይንስ ለምን እንደሆነ እያሳየን ነው። ቅርንፉድ ዝም ብሎ የምግብ ማጣፈጫ ብቻ አይደለም። ከጀርባው ትልቅ ሳይንሳዊ ምስጢር አለ። የቅርንፉድ ምስጢር ዩጂኖል የሚባል ንጥረ ነገር ነው። ዩጂኖል ልክ እንደ ተፈጥሯዊ የቫኪዩም ማጽጃ ክሊነር ነው። በሳንባችን ውስጥ የተከማቸውን የውስጥ ዝገት ጠራርጎ ያጸዳል። አሁን ይህንን ቁጥር በደንብ ስሙ። ከእንጆሪ በ30 እጥፍ የበለጠ የጸረ ኦክሲዳንት ኃይል አለው። 30 እጥፍ። ይህ ማለት ቅርንፉድ በፕላኔታችን ላይ ቁጥር 1 የጸረ ኦክሲዳንት ምግብ ነው ማለት ነው። እነዚህን ነገሮች እንዴት ተቀናጅተው እንደሚሰሩ እኔ ቅርንፉድ እንደ ቫኪዩም ጠራርጎ ያጸዳል ብለናል። ዝንጅብልና ሎሚ ደግሞ እንደ ማጽጃ ሳሙና ናቸው። ዝንጅብል ውስጥ ያለው ጂንጀሮል የሚባለው ንጥረ ነገር የአየር ቧንቧችንን ያሰፋል። የሎሚ ሲትሪክ አሲድ ደግሞ በሳንባ ውስጥ ተጣብቆ የቆየውን መርዛማ አክታ በማቅለጥ በቀላሉ እንዲወገድ ያደርጋል። በጣም የሚገርም ጥምረት ነው አይደል? አሁን ወደ ዋናው ጉዳይ እንምጣ። እንዴት ነው የምናዘጋጀው? አንድ ነገር ማስታወስ አለብን። የአዘገጃጀት ዘዴው ራሱ ከንጥረ ነገሮቹ እኩል ወሳኝ ነው። ስለዚህ በደንብ ትኩረት እንስጥ። ንጥረ ነገሮቹን ወይም ቅመሞቹን አታፍሏቸው። ምክንያቱም ከፍተኛ ሙቀት በውስጣቸው ያሉትን ስስና ጠቃሚ የፈውስ ኢንዛይሞች ይገላቸዋል። ደረጃ 1 5 ወይም 6 ቅርንፉዶችን በአንድ ሌሊት በንጹህ ውሃ ውስጥ ዘፍስፎ ማሳደር። ጠዋት ስትነሱ ውሃው ማራኪ ወርቃማ ቀለም ይኖረዋል። ደረጃ 2 የአውራጣት የሚያክል ዝንጅብል ፈቅፍቆ ለ10 ደቂቃ ማስቀመጥ። ይህ የ10 ደቂቃ የማነቃቂያ ጊዜ በጣም ወሳኝ ነው። ለመድኃኒት የሚያገለግሉ ውህዶቹ እንዲነቃቁ ያደርጋል። ደረጃ 3 እና የመጨረሻው የተዘጋጀውን ዝንጅብልና የግማሽ ሎሚ ጭማቂ በቅርንፉድ ውሃ ላይ ጨምሮ በባዶ ሆድ መጠጣት ነው። ይህንን ከመሞከራችሁ በፊት ግን በጣም ወሳኝ የሆኑ ጥንቃቄ ነጥቦች አሉን። እነዚህ ነገሮች በተፈጥሯቸው ኃይለኛ የደም ማቅጠኛዎች ናቸው። ስለዚህ እንደ አስፕሪን ወይም ዋርፋሪን ያሉ የደም ማቅጠኛ መድኃኒቶችን የሚወስድ ሰው በፍጹም መጠቀም የለበትም። እንዲሁም በቅርብ ጊዜ ማለትም በ2 ሳምንት ውስጥ የቀዶ ጥገና ቀጠሮ ካሎት ባይጠቀሙት ይመከራል። እርጉዝ ከሆኑ ወይም የሚያጠቡ ከሆነ ደግሞ ሐኪም ማማከር ግድ ነው። በተለይ አጫሾች ወይም ስር የሰደደ አስም ያለባችሁ ሰዎች ሰውነታቸው በድንገት ብዙ መርዞችን ለማስወገድ በሚሞክርበት ጊዜ ሊፈጠር ከሚችል ምላሽ መጠንቀቅ አለባቸው። ይህንን መመሪያ እንደ አንድ አበረታች የ7 ቀን ፈተና ወይም ቻሌንጅ ብንመለከተው ግልጽ የሆነ የጊዜ ሰሌዳና የሚጠበቅ ውጤት አለው።
ሰውነታችን ራሱን የመጠገን አስደናቂ ችሎታ አለው። እኛ የሚጠበቅብን ትክክለኞቹን ባዮሎጂካዊ መሳሪያዎች ማቅረብ ብቻ ነው። ቻሌንጁን ከጀመሩ በ3ኛው ቀን ጀምሮ ደረቶ ላይ ቀለል የማለት ስሜት ሊታይ ይችላል። በመጨረሻም ጥያቄ ይህ ነው፣ የመጀመሪያውን እውነተኛ ጥልቅ ትንፋሽ ለመውሰድ ዝግጁ ነዎት? ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በባለሙያ የተደገፈ ምላሾች ይዘን እንመለሳለን። ለቻናሉ አዲስ ከሆኑ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ቆይታ።